እኛ ኢትዮጵያውያን በሰው ሀገር ክብር አይገባንም። በሰው ሀገር ፍትህ አይገባንም። እኛ እኮ ትግሬ፣ አማራ፣ ኦሮሞ እያልን እርስ በርስ በሀገር ውስጥ አይደለም በውጭ ሀገር የራሳችን ወገን የምንሸጥ ሰዎች ለምን ነው ሰው የሚያከብረን? ሰው እኮ የሚያከብረን ራሳችን ስናከብር ነው። ራሱን የማያከብረን ሰው እንዴት ሌላ ሰው ያከብረዋል? ሰምታችኋል። አሁን የራያው ልጅ የተናገረበት መንገድ የትግራይ ህዝብ የቀንጅብ አይደለም፣ ምስኪን ደሃ ህዝብ ነው። እንዴት ተብሎ ደሃ እንደሚበድል ደሃ እንደሚገፋ ስለሚያዩ ባትናገሩም እንቅስቃሴያችሁ ስለሚያስታውቅ ማንም አያከብራችሁ። መከበር ከፈለጋችሁ ተዋደዱ፣ ተከባበሩ። ያን ካላረጋችሁ በስተቀር አንድ ኢትዮጵያዊ ይዞ አንዱን መግረፍ የሚቻል ከሆነ እንኳን የውጭ ዜጋ ደላላው ማን ነው? ኢትዮጵያ